ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ሰነበታችሁ? የመንግስት ሰራተኞች የጤና መድህን አገልግሎት ከመስከረም 2019 ዓ.ም ጀምሮ ከቀጣይ ዓመት ማለት ነው ለሁሉም የመንግስት ሰራተኛ የሚጀመር መሆኑን እንግዲህ ተገልጿል። የኢትዮጵያ ጤና መድህን አገልግሎት እንደገለጸው በመደበኛ ክፍለ ኢኮኖሚ ላይ የሚተዳደሩ ማለትም ለመንግስት ሰራተኞችና ጡረተኞች ከመስከረም 2019 ዓ.ም ጀምሮ አገልግሎት ለማስጀመር የቅድመ ዝግጅት ላይ መሆኑን እንግዲህ ገልጿል። በጤና መድህን አዋጁ ላይ ከሰራተኛው 3% እና ከፌዴራል ወይም ደግሞ ከክልል መስሪያ ቤቶች 3% የሚቆረጥ በየወሩ መሆኑንና 6% አጠቃላይ የሚዋጣና በየወሩ ከሰራተኛው በሚደረግ ተቆራጭ የሚተገበር መሆኑ እንግዲህ ተገልጿል። ላብነትም በ2018 ዓ.ም ከመስከረም 2018 ዓ.ም ማለት ነው የጤና ባለሙያዎች ያ ማለት የጤና ዘርፍ ሰራተኞች ተግባራዊ እንዲሆን 500,000 ሰራተኞች ተመዝግበው 4.5 ቢሊዮን ብር ከፌዴራል ገንዘብ ሚኒስቴር መጽደቁ ተገልጿል ማለት ነው። በልዩ ሁኔታም የጤና ባለሙያዎችን ክፍያ በ2018 ዓ.ም በፌዴራል ደረጃ እንዲሁም ደግሞ 2019 ዓ.ም ጀምሮ ክልሎች በተለይ በሴክተር መስሪያ ቤት በጀት ተይዞ እንዲተገበር አፈጻጸም መውረዱን ተገልጿል። በዚህ ሰዓት እንግዲህ የመንግስት ሰራተኞች በተለይ ከኑሮ ውድነትና ከጤና መድህን ዋስትና በተለይ ለራሳቸውና ለቤተሰባቸው ዋስትና ካለመኖሩ ጋር ተያይዞ የረጅም ጊዜ ጥያቄዎች መሆኑ ይታወቃል። ከዚሁ ጋር ተያይዞ ተጨማሪ መረጃዎች ካሉ የማደርሳቸው ይሆናል። አመሰግናለሁ።